መጨረሻ ላይ ነው የምንጠይቀው። አሁንማ በርዕሳችን ላይ እናወራ፣ ትንሽ እንጫወት ማለት ነው። እሺ እኔም አለው ብላ የመለሰ ሰው ችግር የለ፣ የመለሰ መልሱን የላከልኝ ሰው ችግር የለም። እኔ በአደባባይ ሸልሟለሁ። እኔ ችግር የለብኝም ብያለሁ። እሺ አለን ሁላችሁም። እንግዲህ እዚህ ጋር ማርቲ ሰምተሽኛል ያልኩሽን። አረ ይተውልን፣ በጣም ከባድ ነው። አረ ይተውልን፣ በጣም ከባድ ነው። ምን ሆኖ በጣም የሚከብደው? ምንም የሚከብዳችሁ ነገር የለ። የዛሬው ደግሞ ቀለል ያለ ጥያቄ ነው። እንግዲህ እስከ ቅዳሜ ድረስ ትሞክሩታላችሁ ማለት ነው። ለማንኛውም እርሳስና ወረቀት አጠገባችሁ ያላችሁ ልጆች ወይ መጻፊያ ያላችሁ ልጆች 10 ዜሮዎችን ጻፉ። 10 ዜሮዎችን ጻፉና ምን እንደምታደርጉ ነግራቸዋለሁ። እሺ አለን ነው። ሽልማቱ ምንድን ነው? አይ እንግዲህ 10 ጊዜ ለእናንተ ሽልማት ስነግር ልውል ነው እንዴ? አንደኛ ወጣችሁ 100,000 ኮይን ተሸልማለች። ሁለተኛ ወጣችሁ ደግሞ እንግዲህ አንገቴ ላይ ወርቅ ይታሰርልኝ ብላለች። እሺ አለን ነው ነው። እሺ አለን ነው አለው። ቤተሰቦች ያው አልተመቸኝም አልኮምትም ብላለች። እሺ ባይዳ ችግር የለውም። እሺ አለው ነው አለን ነው። እኔ እኮ ነግራቸዋለሁ። እኔ ቤት መጣችሁ አልመጣችሁ እኔ ችግር የለብኝም። እኔ ልጆች ቤት ብቻ አትቅሩብኝ፣ የተረኛ ቤት አትቅሩ እንጂ እኔ ጋር ችግር የለውም። ጀመናይ ነው ተሸላሚው የሚሆነው በሉ ክክ ብላለች። እንግዲህ እሱ የእናንተ ጉዳይ ነው የሆነው ማለት ነው። አሁን ነግራቸዋለሁ። 10 ዜሮዎችን ጻፉ። ከዛ ጥያቄው መጨረሻ ላይ ነግራቸዋለሁ ማለት ነው። ምንድነው 10 ዜሮዎች ምን እንደምታደርጓቸው። እሺ አለን ነው አለው። እሺ አለን ነው ሁላችሁም። እና እስኪ አሁን በርዕሱ ላይ እናወራ። ርዕሳችን ምንድነው የሚለው? እስኪ ስለ ርዕስ ላምጣ። ይሄ ይውረድና ርዕሱ ይምጣ ማለት ነው። አበዛችሁት። አሁንስ በርዕሳችን ላይ የሁሉ ተጨንቀን ጽፈን እንዴት ነው የማትወያዩበት በርዕሳችን ላይ ማለት ነው? እስኪ ይህንን ርዕስ መልስ ስጡኝ ማለት ነው። ውስጣችሁ የሚረብሻችሁ ግን አውጥታችሁ አደባባይ የማትሰጡት ነገር ምንድን ነው? መዲ እስኪ በውስጥ ግቢ። ደሞችም ደግሞ አልተለቀቀልኝም እያለች ነው። እኔም እመልሰው ነበረ ብላለች። እሺ አሁን ግን እንኳን እናንተ አይደላችሁ ጀመናይ ራሱ ሊመልሰው የማይችል ጥያቄ ነው ጠይቃችሁ። ስለዚህ ቀላል ነው፣ ግን ደግሞ መልሱ ምን ሰው ተሳተፉ። ሰዓት አለቀ ፍንድት የምትሉት ማለት ነው። እና እስቲ ንገሩኝ። ጥያቄው ምን ነበር? ጥያቄውማ 10 ዜሮዎችን ትጽፊያለሽ። እሺ 10 ዜሮዎችን ትጽፊና እነዛ 10 ዜሮዎችን ብቻ የምትፈልጊውን ነገር እየቀጠልሽባቸው ቤት ውስጥ የምንጠቀምበት አንድ የሆነ የቤት ውስጥ መገልገያ ነገር ሁልጊዜ በየቀኑ ቤታችን ውስጥ የምንጠቀምበት አንድ መገልገያ ዕቃ አለ። የዛን የመገልገያ ዕቃ ስም ጻፊልኝ ማለት ነው። በ10 ዜሮዎች ከ10 ዜሮ ውጭ ሌላ ዜሮ ከጨመርሽ አይሆንም። አዎ እሺ ተይ አሲ ወርቅ 10 እያልሽ ሰው አትበጥብጪ። ችግር የለም ይታሰርላታል። እንግዲህ የሰሩልኝ ካለች ምንም ማድረግ አይቻልም። ተሳትፋለች፣ ይታሰረ። ቃል ነው። ሰምታችሁኛል? 10 ዜሮዎችን ትጽፉና 10ሩን ዜሮዎች ላይ እየቀጣጠላችሁ የምትፈልጉትን ነገር ጻፉ። ብቻ ከ10 ዜሮ ውጭ ያልሆነ የምንገለገልበት ዕቃ በየቀኑ በየቤታችን ሁላችንም ጋር አለ። በተለይ ሴቶች በብዛት የምትጠቀሙበት ነገር ነው ማለት ነው። ስለዚህ ምንድነው ያ ነገር? ስሙን ጻፉና አምጡልኝ ማለት ነው። ከዛ ሽልማታችሁን ትወስዳላችሁ። 10 ዜሮ ዕቃው ላይ ነው የምንጽፈው። 10ሩን ዜሮ ዕቃው ላይ ነው የምንጽፈው አይደለም። 10ሩን ዜሮ ወረቀት ላይ ጻፊ ወይ ሞባይልሽ ላይ ጻፊና ከዛ በኋላ የሆነ የዕቃ ስም አምጪ። በዛ 10 ዜሮ የራሳቸው ጉዳይ ነው። እባክሽ ታያቸው። እኔ ራሱ አሳብደውኛል። በቃ ምንም ማድረግ አልችልም። ችግራቸው ነው። ይሄን ፍራቻ ነው። በጊዜ ላኩ እያልን 10 የምንጮኸው ያልተለቀቀላችሁ ካሉ ነገ ይለቀቅላችኋል። ታያቸው ከዛ 10 ዜሮ ጋር ምንድን ነው የምንጽፈው? ዕቃ የፈለግሽውን ጻፊ ብቻ የሆነ የቤት ውስጥ ዕቃ አምጪልኝ፣ የቤት ውስጥ መገልገያ ዕቃ አምጪልኝ። በተለይ እናቶች፣ ሴቶች በብዛት የሚጠቀሙበት ነገር ነው። ምን ትርጉም ነው የሚሰጠው ታዲያ? አሁን ዜሮ ሁሉም ዜሮ እኮ 10ሩም ዜሮ እንግዲህ የሆነ የዕቃ ስም አምጪልኝ።
እኔ ለፈጣሪ እነግረዋለሁ፣ ንስሐ እገባለሁ። ብዙ ለሰው የማልነግረው ነገር አለ እኮ። አሁን ያ የማትነግሪው ነገር የሆነ የተጎዳሽበት ነገር ሊሆን ይችላል፣ ወይ የሆነ ነገር ግን ውስጥሽ የሚረብሽሽ አለ አይደለ? አሁን ለምሳሌ አንድ ቦታ ልሂድ ወይስ አልሂድ ብለሽ የምትፈሪው ነገር አለ። አንድ ነገር ላድርገው አላድርገው፣ ልስጠው አልስጠው፣ ልቀበለው አልቀበለው፣ ሊያዘው ልተወው ብለሽ ብቻ የሆነ ውሳኔ አትሽ ውስጥሽ የሚረበሽበት ነገር አለ። ያንን ነገር ለማድረግ ግን ምንድነው ማድረግ ያለብሽ? አንቺ ለሰው አትነግሪው፣ ብቻሽን ነው መያዝ የምትፈልጊው። ግን ደግሞ ልታወጪውና አደባባይ ላይ ሰው እንዲያይብሽ አትፈልጊም። ያንን ነገር ውስጥሽ ነው እየተጨነቀ ያለው። ስለዚህ ያንን ነገር እንዴት አድርገሽ ነው መፍታት የምትችይው? እንጂ ለፈጣሪማ ሁሉም ነገር ለፈጣሪ ነው የሚሰጠው። ደግሞ አትዋሽ። እኛ ሲቸገረን ብቻ ነው ሲቸገረን፣ ገንዘብ ስናጣ የሆነ ጭንቅ ስንሆን ብቻ ነው በቃ በየጸሎት ቦታው እየሄድን ፈጣሪ እናጨናንቀዋለን። አርግልን አታርግልን፣ አምጣ አታምጣ እንላለን አይደል? ሲሰጠን ግን ዞር ብለን አናየው። ሲሰጥሽ እኔ እርግጠኛ ነኝ ፈጣሪሽን አንቺ ለምነሽ የሆነ ሰበብ ፈጥሮ መቼም የሆነ ነገር ይሰጥሻል። ያንን በሚያደርግልሽ ሰዓት ዞር ብለሽ ተመስገና አትዩ። እርግጠኛ ነኝ ጓደኛሽ ጋር ደውለሽ ዛሬ በቃ ፏ ብትን ነው ምንድነው ዛሬ ተሳክቶልኛል ዛሬ አግኝቻለሁ ነው እንጂ ኧረ እኔ ፈጣሪን ያደረገልኝ ሂጅ ላመስግነው ብለሽ አታውቂም። ይሄ ሁላችንም ጋር ያለ ነገር ነው። ስለዚህ መዋሸት አያስፈልግም። አለው አብሽሩ ብላለች። እሺ ማለት ለወሬ እንለዋለን፣ ፈጣሪን አመሰግናለሁ ምናምን እንላለን፣ ግን አንኖረውም። የማንኖረውን ነገር ደግሞ ባናወራው ጥሩ ነው ማለት ነው። እየኖረው ብናወራ ደስ ይላል እንጂ እርግጠኛ ነኝ ተጨናንቃችሁ የሆነ መፍትሄ ስታገኙ ፈጣሪያችሁን ተመስገን ፈጣሪ ይሄን አድርገልኛል አመሰግናለሁ ብለን አናውቅም። ስናጣ ግን ደጁ ላይ ሄደን ያው ትንፋሽ ነው የምናሳጣው አይደል? አምጣ አታምጣ፣ አርግ አታርግ እያለን እናጨናንቀዋለን። ስናገኝ ደግሞ ዞረን አናየውም። ይሄ ደግሞ የሰው ልጅ ባህሪ ነው ማለት ነው። እኔ አሁን በባህሪ ሲጨንቀኛው ፈጣሪን አናገራለሁ። እባክህ የሆነ ነገር መላ ፍጠርለዋለሁ። የሆነ መላ ሲፈጥርልኝ እኔ መቼም ሰጥተኛል ተመስገን አይደለም ብለው ጓደኛዬ ደውዬ ና በል ዛሬ ፏ እንበል ነው ብለው። ይሄ ግልጽ የሆነ አማርኛ ነው። ስለዚህ ለምንድን እንደዛ ነው? እሱን ተይና ወደ ሌላ ርዕስ አንምጣ። አሁን በርዕሴ ላይ ብቻ እናውራ ማለት ነው ከቻለ። ካልሆነ ደግሞ ጥያቄው ያው እንደነገርኳችሁ ነው። 10 ዜሮዎችን ጽፋችሁ 10 ዜሮዎች ውስጥ የሆነ እንትን አምጡልኝ። ቤት ውስጥ የምንገለገለበት እቃ ነው። የእቃውን አይነት ወይ ደግሞ አካባቢውን ከነገርኳችሁ ልታውቁ ስለምችሉ አልነግራችሁም። ተፈላስፋችሁ በ10 ዜሮ ፊደሎች የሚሆን ቤት ውስጥ በህይወታችን ውስጥ የምንጠቀምበት እቃ ምንድን ነው? ፊደል ነው እንጂ በዜሮ እንዴት ይጻፋል እኮ አልኩ። ዜሮን ቀጣጥለሽ ፊደል አድርጊዋ። ዜሮ ላይ ቀጣጢው ዜሮን ብትፈልጊ ኤክስ ጨምሪበት፣ ብትፈልጊ ደምሪበት፣ ብትፈልጊ እግር አድርጊለት፣ ብትፈልጊ ወገብ አድርጊለት፣ ብትፈልጊ ጭንቅላት አድርጊለት። ብቻ 10 ዜሮ ይኖረው መሀሉ ላይ። የእቃውን ስም ፈልጋለሁ። ወይ ይሄ የጭንቅላት ፍልስፍ የምር ከባድ ነው። ብዙ ሰው የሚነገራቸው ነገሮች ብዙ ሰው የማንነግራቸው ነገሮች አሉ። በውስጣችን ይዘን ዱዓ እናደርጋለን። የማትነግሪው ነገር ብቻ አይደለም። ፈሪሃን ሪቾ አንቺ ደንደሳም ይኸውልሽ፣ የማትነግሪው ብቻ ሳይሆን ውስጥሽ የሚያስጨንቅሽ ነገር አለ። አንድ ነገር ላርገው አላርገው፣ ላውጣው አላውጣው፣ ወይስ ልተው አልተው እያልሽ በጣም ትጨናንቂበታለሽ። ሰላም ታጭበታለሽ፣ እንቅልፍ ታጭበታለሽ። ግን ደግሞ ሰው ማማከር አትፈልጊም። ምክንያቱም ሰው ብታማክሪ ሰው ያበላሽብኛል፣ ወይ ወሬን ያባዛብኛል፣ ወይ የሆነ ገደል ውስጥ ይከተኛል፣ ወይ ብቻ የሆነ ነገር ሰው እንዲሰማብሽ አትፈልጊም። ለብቻሽ የምትይዣቸው ነገሮች ውስጥሽ ሆነው ሁልጊዜ እንቅልፍ የሚነሱሽ ሰላም የሚነሱሽ ነገሮች ናቸው። ወይ 10 ዜሮ አዎ እሺ። ጉድ ላይፍ ቴንክ ዩ አመሰግናለሁ። እሺ ስለዚህ እነዛን ነገሮች አስቡበትና ቅዳሜ ያገናኘን እላችኋለሁ። እንግዲህ ሰዓታችንም አልቋል። መውጣት የፈለጋችሁ መውጣት ትችላላችሁ ማለት ነው። ቻባይ ደንደሳም አላለም። ታዲያ ደንደሳም ግን ድስድስ። እሺ ለማንኛውም ምን ላድርግ ታዲያ። ሪቾ ደንደሳም ወይ የለችም፣ እሷ ጠፋች። ሰሞኑን ነበረች፣ እሷ ጠፍታለች። ፍቃድ ብላለች እስክትመጣ ድረስ የእሷም ምትክ ትሆኛለች ማለት ነው። እሷም ሪቾ ነች፣ አንቺም ሪቾ። እሷ ግን ደንደሳም ናት፣ ከምር እንዳንቺ አይደለችም። እሺ ለማንኛውም አለው ነው። ይመቻችሁ። ሰላም ብላችኋለች። ደግሞ መቼ ደውላልኝ ነበረ። ሁሉንም ሰላም በልኝ ብላለች። ሪቾ ሰላም ብላችኋለች ሁላችሁም። እሺ ስለዚህ በዚህ ጥያቄ ነው የምንሰነባበተው ማለት ነው። የዛሬ ሳምንት ነው የምንገናኘው። ቃልዬ ወዬ ቻው። እሺ
እኔም አመሰግናቸዋለሁ። መልካም ምሽት ብያለሁ። እና እሷ የምትክ ልታደርገኝ ነው ቃል ብላለች። እንግዲህ እና ታዲያ እንግዲህ እሷ ከሌለች እሷ ካለችማ ስሟ ነው። ሌላ ሰው ደንደሳም እንዲባልባት ራሱ አትፈልግም፣ ትበላሻለች። እሺ ቃልዬ ወያሲ በቃ እረፍት አድርጉ። እንግዲህ ማውራት የምችሉ ሰዎች በውስጥ እናወራለን ማለት ነው። ስለቱ ጥያቄ ያላችሁ ብዙ ሰዎች አሁን በተለይ ሞኔታይዜሽን የሆናችሁ ሰዎች አፕዴት አድርጉ። በ2027 የሚመጣ ጉዳይ አለ እየተባላችሁ ነው። ስለዚህ አፕዴት አድርጉት ማለት ነው። ካልበለዚያ ሞኔታይዜሽናችሁ ይነሳባቸዋል። 10-0 ሁሉ የሚወክል ነው። ሁሉንም የሚወክል ነው። ሁሉ 10-0 ጥንቅቅ ብላ ሁሏን ፊደል ነው የምትሆነው። ስለዚህ ያችን ምን አይነት ነገር ማምጣት እንደምትይ ንገሪ። እሺ እና አንተ አብራራልን ርዕሱን ብላለች። እንግዲህ እኮ ነገርኩሽ። አሁን እኔ ከዚህ በፊት ፈጽሞ ያላሰባችኋቸው እና ገና እንዲወጡ ገሃድ እንዲወጡ ያልፈቀዳችሁላቸው ውስጣዊ ግጭቶች እንዳሉ ብትረዱስ ምን ታደርጋላችሁ? ውስጥሽ የሚጋጭብሽ ነገር እኮ አልኩሽ። አሁን ለምሳሌ አንድ ነገር ይሄን ነገር ልቀበለው አልቀበለው፣ ልስጠው አልስጠው፣ ልብላው አልብላው፣ ልተኛ አልተኛ፣ ልሂድ አልሂድ፣ ልስማ አልስማ እያልሽ የሆነ ውስጥሽ የሚጋጭብሽ ነገር አለ። በጣም ያስጨንቅሻል ያ ነገር። ያንን ነገር ማወቅ ትፈልጊያለሽ፣ ግን ደግሞ አለመስማቱን ትፈልጊያለሽ። ምን የሚባል አባባል አለ መሰለሽ በሀገራችን ማለት ነው። እና እናቶቻችን ናቸው በድሮ ጊዜ እንደው እኔ ግፍ ልታዋሩኝ ነው አይደል? እናቶቻችን ናቸው አሉ በድሮ ጊዜ ሪቾ። እና መንገድ ላይ ይሄዱ ሁለት አህያዎች እንግዲህ አንዱ አህያ አንዷን አህያ ሲሰራት ያያሉ ማለት ነው። እና ሰው ተሰብስቦ በቃ በል ይላል፣ ሰው ሆይ ይላል፣ እንትን ይላል። እና ልነግርሽ ያለው ቆይ አዳምጪ። አሁን ሰው ሆይ ይላል፣ ይስቃል ብላውን ነገር በቃ አህያዎች እዛ ይፋተጋሉ። መጨረሻ ላይ ሴትዮዋ ምን ያርጉ? ሄደው እንዳያዩ ትልቅ ሰው ናቸው እንግዲህ አረ ትልቅ አሮጊት ሴትዮ ያያሉ እንዳይባሉ እጃቸው እንደዚህ ያደረጉና አንድ ጣታቸውን ከፈት አድርገው ማለት ነው አረን ይሄን ጉዳ ላይም አሉ። በዚህኛው አይናቸው ግን እያዩ ነው። ገባሽ? ስለዚህ እጃቸውን እንደዚህ አድርገው ግን አረን ይሄን ጉዳ ላይም ይላሉ። እና አሁንም እንኳ እንጂ እንደዛ ሊሆንሽብኝ ማለት ነው። ስለዚህ እንደዛ እንዳይሆን ማየት የምትፈልጊው ነገር ግን ደግሞ አለማየትን ደግሞ ውስጥሽ የሚያሸንፍሽ ነገር ካለ ምንድነው የምታረጊው ነው። ስለዚህ እንደዚህ አይነት አጋጣሚ ቢፈጠርብሽ ምንድነው የምታረጊው? እስቲ ንገሪኝ። ይህንን ነው እንድትነግሪኝ የፈለግኩት። ያ መቼስ የእናቶቻችን ነገር አያልቅም አይደል? ተወርቶ ለዛ ነው። ማርቲ ያገኝሻት ጭልቅ ብለው እያዩ እኮ ነው ቃል የማያዩ መስሎ እኮ አልኩሽ። ዘሙዬ እንደዚህ አድርገው እጃቸውን ይዘው እቺኛዋ ጣታቸው እኮ ልክ እንደዚህ ክፍት ናት እኮ። እንደዚህ አድርገው አንድ ጣታቸውን ከፍተው አረን ይሄን ጉዳ ላይም ይላሉ። በዚህኛው አይናቸው ግን በደንብ አድርገው እያዩ ነው። እና ለምንድን ነው እንደዛ የሚሆነው? እንደዚህ አይነት ስሜት ለምንድን ነው የሚፈጠርብን? ወይ ደግሞ እንደዚህ አይነት ስሜት ሲፈጠርብን ምንድን ነው የምናደርገው ነው ያለው። እሺ ኑሪልኝ። ስለዚህ ያንን ነው ልልሽ የምችለው። በቃ ለማንኛውም ይበቃናል። አሪፍ ቆይታ ነው። እኔ የለሁም ምን አሳፈረኝ፣ እኔ እያለሁ ምን አሳፈረኝ እኮ አልኩሽ። አሁን ሰው ፊት ለምሳሌ የማይሆን ነገር አለ፣ የማይሆን ነገር አታደርጊም ወይ ደግሞ አታይም። ስለዚህ ያንን ነገር ማየት ትፈልጊያለሽ። ብቻሽን ብትሆኝ እኮ ተደበቀች እኮ የታባቱ ገጠመላት እያልሽ እኮ ታሞቂያለሽ። ግን ሰው ፊት ከሆነ ምንድን ነው ብታረጊው? ስለዚህ የማይሆን ነገር አታውሪ ማለት ነው። እሺ ለማንኛውም እኔ ያለሁ ምን አሳፈረኝ። አይ አትዋሽ አከከ ወይ ጉድ ብላለች። አዎ እናቶቻችን እናቴ ጉዳቸው አያልቅም እኮ። የእናቶች ሚስጥር ከተዘረዘረማ ብዙ ነው። አረ በእናትህ ቃላት ቀይ ልጠብበት ቃላት አረ በእናትህ ቃላት ቀይ ልጠብበት ጠቢ ምን ችግር አለው? እኔ ምን አልኩ እንዴ? እሺ ለማንኛውም ይመቻችሁ። በሉ ሀበል ይበቃናል። እንግዲህ ለዛሬ የተመታ ጉድ አላለችም። የተመታው አይደለም እውነቱን ማውራት ነው ማለት። እዚህ ጋር ምን አለ መሰለሽ፣ እውነቱን ስናወራ ደስ ይላል። መደባበቅ ምንም አያደርግም፣ ትርጉም የለውም። እሺ ለዛ ነው። ተግባባን? እና ሀባይብ በቃ ለዛሬ ይሄ ይበቃናል። እንግዲህ 10ሩን ዜሮዎች ጽፋችሁ የሆነ የዕቃ ስም ዝርዝር ይዛችሁልኝ ነው ማለት ነው። የዛሬ
5 ቀን ነው 6 ቀን ስንገናኝ አብረን እናየዋለን። ደግ ቃልዬ አረባ አላህ 8000 ሰዓት የሚባለው እውነት ነው እኮ። ስለሱ አሁን እኔ ቪዲዮም ሰራላችኋለሁ ነገ ምን አፕዴት እንደሚደረግ 8000 ሰዓት እየተባለ ነው አሁን። ግን ያ ነገር በትክክል ይሁን አይሁን አላውቅም። አሁን ምናልባት ካመረረው ሊያደርገው ይችላል። ምክንያቱም የዛሬ 5 ዓመት ነው 6 ዓመት በ2019 18 አካባቢ እንደዛ ተብሎ ነበረ። ትቶታል። ሰው ግርግር ሲፈጥርበት ሰው ሲካሰስ ምን ሲል እንትን አሉት ማለት ነው። አሁን ግን ምናልባት ካለው ከአርቲፊሻል ኢንተለጀንት ጋር ሰዓቱን በቀላሉ ያገኙታል ስለሚል ሊያደርገው ይችላል። ስለዚህ አዲስ የመጣ አፕዴት አለ። እሱን አፕዴቱ እንዴት እንደምታደርጉት አሳያቸዋለሁ ማለት ነው በቀላሉ። እና ሐባይ መልካም ምሽት ብያለሁ ሁላችሁንም። እሺ ደህና ደሩልኝ። ባይ ባይ ቻው።